ይደንቃል። ጆሮ አይደንቃችሁም? የእመቤታችን ጆሮ፣ የሔዋን ጆሮ ምን ሰማ? የእባቡን ድምፅ ሰማ። በሕማም ዕለት የሚል የእርግማንን ድምፅ ሰማ። የድንግል ማርያምስ ጆሮ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ የሚል የቅዱስ ገብርኤልን ቃል ሰማ። ስምዒ ወለቴ ወርዒ ልጄ ስምዒ እይ አለ። ርሲ ሕዝብ አድምጪም አለ። ርሲ ሕዝበኪ ወቤተ አቡኪ፣ ቤትሽን ዘመዶችሽን ሁሉ እርሺ። ማኑ ቤትሽን ወዷል? አረ ንገሩኝ፣ ማኑ ቤትሽን ወዷል? ይልቁኑ ታውት ቅዱስ ገብርኤልን ብቻ ይምሰላችሁ የሰማው በሙሉ የመላእክትን ምስጋና የሰማ ጆሮ ነው። ጌታን ጸንሳው ሳለ ቅዱስ 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 እያሉ እኮ ሲያመሰግኑ አንገቷን ዘንበል አድርጋ ከማህፀኗ የሚፈሰውን የመላእክትን ውዳሴ የሰማ ጆሮ የሷ ብቻ ነው። ክብር ይግባው ለጆሮ። በእሱ ስትደነቁ እናቴ እማማ እማዬ የሚል ድምፅ ሰማ። ይሄን ያለው ማን ነው? አረ ነው አይዛችሁ ተቀዳሚ ተከታይ የሌለው በእግዚአብሔርነት የአብ ባህሪ ልጅ በእግዚአብሔርነት በአምላክነት በፈጣሪነት በእበይ በክብር በኃይል ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነው እግዚአብሔርን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን እናቴ ያለ እማማ ብሎ ጠርቷታል። ይሄን የሰሙ ጆሮዎች ታላቅ ናቸው፣ ብፁዓት ናቸው። የመጨረሻ አንድ ነገር የሚያስደንቅ ነገር ያላችሁ ቅዱስ ቄርሎስ ሉቃስን ሲተረጉም ለይቀ በበቅን ዘይትየዘዝ ለአዝማዲሁ እንተይቲሙ ለእናቱ እየታዘዘ በየጥቂቱ ማደጉ በናዝሬት ሲተረጉም ዓለም የሚታዘዝለት ጌታ አለ። እናቱን እንዴት እንዳከበረ ተመለከተ። ለእናቱ እየታዘዘ አደገ። እሷም ታየውና ይላል። ምን ትለውና? ታየውና ጌታዬ ልጄ ትለዋለች አለ። ምንና ምን? ነው አምላኳ ስለሆነ ጌታዬ ትለዋለች። ልጇ ስለሆነ በአንድ ጊዜ ጌታዬ ልጄ ብሎ መጥራት የሚችል የድንግል ማርያም አፍ ብቻ ነው። ክብር ለአንደበቷ ከጌታ ጋር የተነጋገረ በጣም እኮ ነው የሚደንቀው። በሷ ያልሆነ ነገር ምን አለ? ነኪሩ ነገሩ በእንቲያኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር አለ። ያንቺ ነገር ልዩ ነው አለ። የድንግል ማርያም ነገር ልዩ ነው አይደለም? ድንቅ ነው አይደለም? ሁለት ነገሮችን ነገር ተናግሬ ልጨርስ። እስቲ እናትነትን በሉ እስቲ። ከድንግልና ጋር አገልጋይነትን ከመቤትነት ጋር ድንግልናን ከወተት ጋር። ይህንን የመረጥኩበት ምክንያት ምንድን ነው? ማርቼት የሴቶች ቀን ይከበራል አይደል? ይከበራል አይደል? ምን አገባችሁ ማርቼት የምታከብሩት? ለእኛ ለክርስቲያኖች ግንቦት አንድ ነው የሴቶች ቀን። ደስ ይላል። የሴቶች ሁሉ መመኪያ እንዲልል ብትሉ አፋችሁን የከፈተችላችሁ ማናት? በሔዋን ምክንያት እኮ ወገናችሁ አንሶ ሴቶች ተጎሳቁለው አንገታቸውን ደፍተው ነበር። ቀና አሉ በድንግል ማርያም። ወንዶች ሳይበሳጩ አይቀሩም። የሁላችንም መመኪያ ናት። ወንዶች እመቤታችን መመኪያ ያልሆነችው የለም። ኤፍሬም ሶርያዊ ምን ይላል? ድንግል በመሆኗ ለደናግል መመኪያ ናት አለ። እናት በመሆኗ ደግሞ ለወለዱት ሁሉ ምንድናት? መመኪያ ናት። ድሮ አዳም ሔዋንን ካስገኘ በኋላ የሴቶች ሁሉ መገኛ እኛ ወንዶች በመሆናችን ሴቶች ላይ ኩራት ነበረ። እናንተ እኮ ከኛ ነው የተገኛችሁ ዘመኑ ይሉ ነበረ። ይሄ ነገር ይሄ ተወርዶ ከፍ ሊል ድንግል ማርያም ጌታን ያለ ወንድ በግብረ መንፈስ ቅዱስ ጸንሳ ወለደችው። ዛሬ ወንዱ ልብህን ነፍተህ ሔዋን እኮ የተገኘችው ከአዳም ነው ብትል የሴቶቹ መልስ ምትከባድ ነው አይደል? ሔዋን ከአዳም ብትገኝ ከኛ ወገን የሆነችው ድንግል ማርያም ጌታን ያለ አባት ወልዳ የለም ብለው ይመኩባታል። ተመኩባት። ደስ ይበላችሁ ሴቶች። ብእሲትን ያውፃት ብእሲ እንበለ ዘርአ ብእሲ ከመ ትፍድዮ ለብእሲ ዕዳሃ ለሔዋን የሔዋንን ዕዳ የከፈለች የወንዶችን መመካት ያስቀረች ድንግል ማርያም ናት። ክብር ይግባት እናታችን። የሴቶች ቀን እናንተ አውጁ። በኢትዮጵያ የሴቶች ቀን ማርች ሳይሆን ግንቦት ደስ ይበል። አውጀነው ሴቶች አክብሩ። ወደፊት እንደውም ግንቦታን ጥሩ የባህል ልብስ እያሰፋችሁ አይደል እንዴ? ይህ ዝም ብሎ የለበሱትን ቀሚስ ነጫጭ ለብሳችሁ
ዛሬ የኛ የሴቶች ቀን ነው ብላችሁ እንደው ደመቅ ብላችሁ እንድትሉ አደራሽ። ስለዚህ እናትነትን ከድንግልና አስባችሁታል? ዓለም ከተፈጠረ ጀምሮ ማይሰጥ ነገር ነው። እሷ ደግሞ ሁለቱን አስተባብራ የሁላችን መመኪያ ሆነች። ደስ ይበላችሁ። በጣም የሚያስደንቀውን ነገር ግን ልንገራችሁ። እናቶች አላችሁ፣ ልጅ ስትወልዱ እግዚአብሔር ወተት ይሰጣቸዋል፣ ልጆቻችሁን ታሳድጋላችሁ። ደናግል ግን አይሰጣቸውም። እመቤታችን በድንግልና ሆና ሳለ ከጡቶቿ ወተት መገኘታቸውን አስባችሁታል? በጣም ያስደንቃል። እና ማን የጠባው ይሄ እኔ ከምናገረው የነ ኤፍሬም ቃል ያምራል፣ የነ ያዕቆብ ዘስሩግ ቃል ያምራልና እስቲ አብረን እንበል። ያዕቆብ ዘስሩግም ኤፍሬምም ያሉት ነው። ፈጣሪዋ ነህና በሉ እስቲ። አይሰማም። ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። ብቻ እያሰባችሁ ይሉ በቂ ነው። ቅዱስ ኤፍሬም ነው ያለው። ፈጣሪዋ ስለሆንክ ነው ወተት የሰጠሃት አለ። ለና አይሰጥም አለ ደናግል። ፈጣሪዋ ስለሆንክ ሰጠሃታል፣ ግን አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች። የምን ወተት? የውሰት ወተት ምንድን ነው? ብድር ነው አይደለም? ግን ያበደራት ማን ነው? ራሱ እኮ ነው። ልጇ በድሯታል እና ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ ይላል። ዛሬ ፍጽምት ድንግል ማርያም በሊባኖስ ተራራ አበራሽ። ደስ ይበላችሁ። ዛሬ ንግሥተ ሰማያት ወምድር በሊባኖስ ተራራ ተወለደች። ዮሐንስ ይዘምርላታል ከዚህ በኋላ። ወአስተርአየ ተአምራ ቢበ ውስተ ሰማይ፣ በሰማይ ታላቅ ምልክት ታየ። ብእሲትን ተትለብስ ፀሐየ፣ ፀሐይን ተጎናጽፋ። ወወርታይተ ገሪሃ፣ ጨረቃን ከእግሮቿ በታች ተጫምታ። ወዲበ ርእሳኒ አክሊል ዘአሰርቶ ክሌቱ ከዋክብት፣ በራሶቿም ላይ 12 ከዋክብት ያለበትን ዘውድ የደፋችዋ ድንግል በሊባኖስ ተራራ ተወለደች ዛሬ። ስለዚህ በድንግል ማርያም የምትደሰቱ ሁላችን እመቤታችን ከበዓላቷ ሁሉ የምትወደው ልደቷን ነው። በቃ አለቀ። በጣም ደስ ይላል። ልደቷን ነው። ባህታዊ ነው፣ ፍጹም አባት ነው፣ ወዳጇ ነው። እመቤቴ ከበዓላትሽ ማንን ትወጃለሽ አለች። ሁሉንም አለችው። ጥቂት አላት። ልደቴን፣ ፍልሰቴንና አስተርእዮን ጥር 21 ረፍቴን እወዳለሁ አለችው። ይልቁኑ ግን ልደቴን ነው የምወደው። እንኳን ተወለድሽ እመቤታችን። ደስ ይላል። ለምን አለ? እናትና አባቴ እኔን ከመውለዳቸው በፊት መባቸውን አልቀበል እያሉ ያዝኑ ያለቅሱ ነበረ። ሐዘናቸው ሐዘኔ ነው። ከወለዱኝ በኋላ ግን መባቸውን ተቀብለው ተደስተዋል። ደስታቸው ደስታዬ ነው። እኔ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን በእጅጉ አፈቅረዋለሁ እንዳለች እኛም ደስ ብሎናል። ደስ ብሎናል። በመጨረሻም ሰው በሉ እስቲ እናታችን ጽዮን ይላል። ድገሙት። ጥያቄ ላቀርብላችሁ ስለሆነ ነው። ምን ጽዮን ይብልሰብ ወብእሲት ወልደ በውስቴታ፣ ስግው ቃል ክርስቶስ ከሷ መወለዱ ተገልጦለት የወለደችው ሰው ምን ይላል? አይ ሰው ምን ይላል? እናታችን። እሺ እናታችን ጽዮን የሚለው ማን ነው? ኧረ ድገሙ። በቃ ስለዚህ ድንግል ማርያምን ጽዮን ብሎ ለመጥራት ሰው መሆን ያስፈልጋል። እንቁራሪቶች አይሏትም፣ ከርከሮዎች አይሏትም፣ ቀበሮዎች አይሏትም፣ ጅቦች አይሏትም። ሰው ብቻ ነው ጽዮን የሚላት። ሰዎች ናችሁ፣ ደስ ይበላችሁ። ሰው ነው የተሰራው። ስለዚህ ሰው ምን ይላል? እናታችን። ሰው ምን ይላል? ጅብ እናታችን ጽዮን ይላል? ቀበሮ ይላል? ተኩላ ይላል? አሳማ ይላል? ምን ይላል? ሰው። ደስ ይበላችሁ፣ ደስ ይበላችሁ። ለቤታችን ተወልዳለች እና እቺ ቤተ ክርስቲያን ከረጅም ጊዜ በኋላ ነው የመጣሁባት። በጣም ታስደስታለች። መሶበ ወርቅ ሲሉ መሶበ ወርቋ ማን ናት? በውስጧ ያለው የሕይወት መና ማን ነው? እና ቤቷን አሰሩላትም እንሰራለን ብሎ ልመና አንችልም፣ እንሰራለን ግን በሉ። እኔም በእመቤታችን ስም አካውንቱ ከተነገረኝ በጣም ደስ ብሎኛል። ቤተ መቅደሷን ሳየው ምንም አይነት ነገር አልፈልግም። 10,000 ብር እሰጣለሁ። እመቤታችን
ስለዚህ እናንተ ያላችሁን በማበርከት ቤተ መቅደሷ በቅርብ ተፈጽሞ ድንግል ማርያም ሁላችን የምትባረክበት ዕለት አቅርባችሁት በእውነት በረከቷ እንድናገኝ ቅዱስ ፈቃዱ ይሁንልን። የእመቤታችን ጸጋዋ፣ ረድኤቷ፣ በረከቷ ይደርብን። ይህን ቅዳሴ የሚቀድስ ካህን አኮ እመቤታችን የሚያከብር አይደለም። እሱ ራሱ ምን ይላል? እሱ ራሱ ምን ይላል? እግዚአብሔር እናቴ ብሎ ጠርቷታል። እኛ ደግሞ እናታችን እንላለን። እስቲ እናታችን በሉ። እንኳን ተወለድሽልን ደስ ብሎናል። እግዚአብሔር አምላክ ከሁላችን ጋር ይሁን። የድንግል ማርያም ጣዕሟ፣ ፍቅሯ፣ ረድኤቷ አይለየን። ወስብሐት ለእግዚአብሔር።